በጣም ደስ የሚል ሰበር ዜና ይዤላችሁ መጥቻለሁ። እንግዲህ 1 ሚሊዮን ፎሎወር የደረሰ በቃሉ ቡቲክ የተከፈተ ኢንስታግራም አካውንት የማን መሆኑ ታወቀ። ሁለተኛ ደግሞ የቃሉ አይደለም የኔ ነው ያለ ግለሰብም በጣም ይቅርታ ብሏልና ይህ በጣም ደስ የሚል ዜና ነው። በነገራችን ላይ ለዚህ ቤት አዲስ ከሆናችሁ እባካችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። አካውንቴ በጣም ቀዝቅዟልና ላይክ ስታደርጉት ሰብስክራይብ ስታደርጉልኝ ይንቀሳቀሳልና አመሰግናለሁ። እንግዲህ ከዚህ ቀደም አንድ ቪዲዮ ሰርቼ ነበር። እኔ ብቻ ሳይሆን በጣም በርካታ ሰዎች በአሁኑ ሰዓት ቪዲዮ እየሰሩ ይገኛል። በነገራችን ላይ ይህ የአካውንቱ የማን ነው የሚል ነገር አጣርቼ ይዤላችሁ መጥቻለሁ ማለት ነው። ቃል ገብቼ ነበር አምጥቼላችኋለሁ። እና ይህ ግለሰብ ወይም አብዱል ፈታህ የተባለ ግለሰብ አካውንቱ የቃሉ አይደለም የኔ ነው ያለ ምክንያት ማለት በጣም በርካታ ሰዎች ዲኤም እያደረጉልኝ ነው። በጣም በርካታ ሰዎች ተጽዕኖ ፈጣሪ በጣም በርካታ ድርጅቶችም ዲኤም እያደረጉልኝ ኮሜንትም እየጻፉ ስለሆነ በጣም ተጨንቄ ነው በቃ አሁን አካውንት ለልጁ ወይም ደግሞ ለቃሉ ማስረከብ አለብኝ ብዬ ያመጣሁት ብሎ ቪዲዮ ሰርቷል። ይሄ ደግሞ በጣም ማለት አወዛጋቢ የሆነ ጥያቄ ነው። በነገራችን ላይ ልጁ በግልጽ ቋንቋ ማለት ወሩ አፕሪል ስለሆነ በቃ እየዋሸሁ ነው። በቃ ህዝቡ ምን ሊለኝ ይችላል? ወይም ደግሞ ህዝቡ ማለት አጀንዳ ሊቀይር ማለት ልጁ ማለት አብዱል ፈታህ የተባለ ልጅ አጀንዳው ስለ አብዱል ፈታህ አጀንዳ እንዲሆንበት ልጁ በቃ ከፌመስ ጋር ተጠግቶ ፌመስ ለመሆን ስለፈለገ ነው ማለት በነገራችን ላይ ይህ ሰውዬ ወደ 300,000 ተከታይ ያለው ሰው ነው። ስለዚህ ታዋቂ ነው። ቢሆንም ግን በአሁን ሰዓት የህዝቡን አጀንዳ ወይም ደግሞ የሶሻል ሚዲያ አጠቃቀም አለማወቅ ሊሆን ይችላል። ይህ ግለሰብ አካውንቱ የኔ ነው እንጂ የቃሉ አይደለም ብሏል። ስለዚህ በአጭር ቋንቋ ይህ የኔ አካውንት የኔ ነው ያለ ሰውዬ በአሁን ሰዓት አካውንቱ የኔ አይደለም ዋሽቼ ነው እንደዛ ያልኩት፣ አካውንቱ የቃሉ ይሁን የቃሉ አይደለም አላውቅም፣ ግን አካውንቱ የኔ ነው ብዬ የነበርኩት ትናንትና፣ አሁን ግን በቃ ህዝቡ ምን ሊል ይችላል አጀንዳው ልቀይርለት ብዬ የፈጠርኩት ውሸት እንጂ በእርግጥ ይህ አካውንት የኔ አይደለም ብሏል። ስለዚህ ይህ አካውንት 1 ሚሊዮን የደረሰ አካውንት ደግሞ ማለት ብዙ መረጋገጫ አለ። ቃሉ ከቲክቶክ ቪዲዮው ከቲክቶክ ከመልቀቁ በፊት በኢንስታግራም ነው የሚለቀው። ስለዚህ አካውንቱ ማለት ኢንስታግራም አካውንቱ የቃሉ መሆኑ በጣም ማለት የቃሉ የመሆን እድሉ በጣም ሰፊ ነው። ስለዚህ መጀመሪያ በኢንስታግራም ቪዲዮቹ ከለቀቀ ቆይቶ በቲክቶክ ይለቃል ማለት ነው። ስለዚህ አካውንቱ ማለት ኢንስታግራም አካውንቱ የቃሉ የመሆን እድሉ በጣም ሰፊ ነው። ቲክቶክም በአሁን ሰዓት ወደ 1 ሚሊዮን የቀረበ ነው። ኢንስታግራም 1 ሚሊዮን ሞልቷል። ይህ በጣም ደስ የሚል አጋጣሚ ነው። እስኪ ሰውየው ምን እንዳለ አብረን እናዳምጠው። ከላይ የምትመለከቱት የኢንስታግራም አካውንት ማታ በፌስቡክ ገጽ ላይ ፖስት አድርጌ ተናግሬ ነበረ። አካውንቱ የእሱ አይደለም የኔ ነው ብዬ ገልጬ ነበረ። ልጁን ላገኘው አልቻልኩም። በብዙ ነገር ሞክሬ ላገኘው አልቻልኩም እና አገናኙኝ በሚል ብዙ ነገር ጥሬ ነበረ። ያን ስቸገር ግን ሚዲያ ላይ አውጥቼ ፌስቡክ ላይ ልናገር ሞክሬ ያለሁኝ። አሁን ልጁ በነገራችን ላይ እንደዚህ አይነት አስተሳሰብ ያላቸው ሰዎች በርካታ ናቸው። ቢሆንም ግን ማለት ይህ አጀንዳ ብሎ ማምጣቱ በጣም ስህተት ነው ብዬ ነው የማስበው። ምክንያቱም በአሁን ሰዓት ህዝቡ ማለት የሶሻል ሚዲያ ያለ ሰው ወይም ደግሞ ሶሻል ሚዲያ ያለን ሰዎች ምን ተፈጠረ ስለምንድን ነው እየተወራ ያለ ወይም ደግሞ ማለት ሁሉ ሰው የየራሱ አስተያየት የመስጠት አድቫንቴጅ አለው እና ይህ ሰውዬ አሁን እንደ አጀንዳ አድርጎ አስበው አምጥቶት ከሆነ በጣም ተሳስቷል። ምክንያቱም ህዝብ መደናገር ነው። ለልጁ ራሱ ዲሞራላይዝ ያደርጋል። አንዳንድ ድርጅቶቹ ራሱ ከቃሉ ጋር ኮላፕት ለማድረግ የሚፈልጉ የነበሩ አይደለም እንዴ የሚል ማለት ስጋት ሊያድርባቸው ይችላል። ስለዚህ አንዳንድ ሰዎች እንደ ስርቆትም ማበረታታት ነው። በነገራችን ላይ አንዳንድ ሰዎች አንድ በጣም ተጽዕኖ ፈጣሪ የሆነ ሰው በሶሻል ሚዲያ ከመጣ የእሱን ስም በመጠቀም በተለያዩ ፕላትፎርም ስም እየከፈትክ ያለ ስምህ ያለ ስራ እንደመጠቀም መበረታታት ማለት ነው እንደሆነ ነው እኔ የሚገባኝና በነገራችን ላይ የሰውዬ ተሳስቷል። እናንተስ ምን ትሉታላችሁ? እስኪ ኮሜንት ላይ ጻፉልኝ።